ሰላም ውድ የቻላችን ቤተሰቦች እንደምን አላችሁ? ዛሬ በአምስተኛ ክፍል እንግሊዝኛ ሌሰን 9 አክቲቪቲ 2 ላይ ተገናኝተናል። ስለዚህ አክቲቪቲ 2 ላይ ያለውን የእንግሊዝኛ ጥያቄ ከኔ ጋር አብረን እንሰራለን ማለት ነው። ለቻናላችን አዲስ ከሆናችሁ እስከ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ይችላላችሁ። ሰብስክራይብ ካደረጋችሁ ደግሞ እንደዚህ አይነት ጠቃሚ ጥያቄዎችን ስለምንሰራ ይደርሳችኋል ማለት ነው በቀላሉ። ስለዚህ አክቲቪቲ 2 do this activity individually. Circle the correct form of the verb to complete each sentence ይላል ማለት ነው። ስለዚህ የተሰጠን ጥያቄ ከሲምፕል ፕሬዘንት ቴንስ የወጣ ጥያቄ ነው ማለት ነው። ስለዚህ እነዚህን ጥያቄዎች ከኔ ጋር አብረን እንሰራለን ማለት ነው። የመጀመሪያው ጥያቄ ዶክተር ጎሜ ላቭ ኦር ላቭስ ሂዝ ጆብ ይላል ማለት ነው። ስለዚህ ዶክተር ጎሜ ላቭስ ሂዝ ጆብ ነው የሚባለው ማለት ነው። ምክንያቱም ልንገራችሁ፣ ዶክተር ጎሜ አንድ ሰው ነው። ስለዚህ አንድ ሰው ወይም ሲንግል የሆኑ ነገሮች በሲምፕል ፕሬዘንት ህግ ኤስን ያስከትላሉ። ነገር ግን ሁለት ወይም ፕሉራል ወይም ከሁለት በላይ የሆኑ ደግሞ ኤስን በጭራሽ አያስከትሉም ማለት ነው። ስለዚህ በዛ መንገድ ነው ማለት ነው የምንሰራው። ጫላ ስታዲ ኦር ስታዲስ አንቲስ ይላል ማለት ነው። ስለዚህ መልሳችን ሊሆን የሚችለው ስታዲስ የሚለው ነው ማለት ነው። ምክንያቱም ጫላ ሲንግል ሰው ስለሆነ ስታዲስ የሚለው ሊሆን ይችላል። ሶስተኛ የሳለስ ፐርሰን ሲል ኦር ሲልስ ፕሮዳክትስ ፎር ኤ ካምፓኒ ይላል ማለት ነው። ስለዚህ ለሶስተኛው መልስ የሚሆነው ሲልስ የሚለው ነው ማለት ነው። ሲልስ ካላችሁት ሶስተኛው ነው ማለት ነው። አራተኛው ሊባን ኤንድ አይ ወርክ ኦር ወርክስ አት ዊኬንድስ ይላል ማለት ነው። ስለዚህ መልሳችን እዚህ ጋር ሊሆን የሚገባው ወርክ ነው ማለት ነው። ምክንያቱ ደግሞ ወርክ የሚሆንበት ሊባን እና አይ ስላሉ ነው ማለት ነው። ሊባን ኤንድ አይ ይላል ማለት ነው። ስለዚህ ሁለት ሰው እንደሆነ ያሳያል። ስለዚህ ኤስን በጭራሽ አያስከትልም ማለት ነው። አምስተኛ ቮለንተሪስ ሄልፕ ኦር ሄልፕስ ፒፕል ይላል ማለት ነው። ስለዚህ መልሳችን ሊሆን የሚገባው ሄልፕ ነው ማለት ነው። ስድስተኛ we write or writes social science textbooks ይላል። ስለዚህ መልሳችን ሊሆን የሚችለው ስድስተኛ write ነው ማለት ነው። we write ካላችሁት መልስ ሊሆን ይችላል። ምክንያቱ ደግሞ we ፕሉራል ወይም ከሁለት በላይ የሆነ ቃል ስለሆነ ነው ማለት ነው። ሰባተኛ our office close or closes at 7 o'clock PM ይላል ማለት ነው። ስለዚህ መልሳችን ለሰባተኛው የሚሆነው close ነው ማለት ነው። ስምንተኛ how take or takes classes at a business school ይላል ማለት ነው። ለስምንተኛው ደግሞ መልስ ሊሆን የሚችለው ቴክስ የሚለው ነው ማለት ነው። ዘጠነኛ they walk or walks to work every day ይላል። ስለዚህ መልሳችን ሊሆን የሚገባው walk ነው ማለት ነው። ምክንያቱም they ሁለትና ከዛ በላይ ቃልን ስለሚይዝ ነው ማለት ነው። አስረኛ ባንክስ ኤንድ ክሊኒክስ
start or starts work at 8 o'clock AM every morning ይላል። ስለዚህ ማለታችን ሊሆን የሚገባው ስታርት ነው ማለት ነው። ምክንያቱም ባንክስ ኤንድ ክሊኒክስ ይላል። ባንኮችና ክሊኒኮች። ስለዚህ ባንክና ክሊኒክ ሁለት ስለሆኑ ኤስን ሊያስከትሉ አይችሉም። ሜን ቨርብ ማለት ነው ሊሆን የሚችለው። ስለዚህ ተማሪዎች የዛሬውን ጥያቄዎችን በዚህ መልኩ ሰርተን ጨርሰናል ማለት ነው። ቪዲዮን ከወደዳችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን ማለት ነው። ቪዲዮንም ላይክ ሼር ማድረግ እንዳትረሱት ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስል ነበር። በቀጣይ በሌሎች ጥያቄዎች እስከምንገናኝ ቸር ሰንብቱ።